ምድሪቱ ላይ የሚከናወን ነገር በተለይ ኢትዮጵያ ላይ የሚከናወን ነገር አሁን የእግዚአብሔር መንፈስ እያሳየኝ ነው። የተዘጋጀው ደም እኔ አጣው ይላል ዘንዶ። ዘንዶ የሚጠጣ ነገር አጥቶ ወደ ደጋሚዎች ቤት ተመልሷል። ወደ ማተኞች ቤት ተመልሷል። ደማቸውን ይጠጣሉ ይለኛል። ዘንዶንም እንደዚህ ነው። እግዚአብሔርም እንደዚህ አለኝ፣ እነዚህ ዘንዶች ወደ ቅዱሳኖች የተመደቡ ናቸው። እነዚህን ወደ እነሱ ወደ መደቡበት ቦታ ይመልሳሉ አለኝ። ማለታቸው መሳዲያ ወደ ራሳቸው ተመለሰ ይለኛል። አስገራሚ ነገር ነው። አገሪቱ ዶጋማት እንድትሆን ዛሬ የተደገመ ትዕይንት አልተሳካም ይለኛል። ልጆቼ አያፍቱም። ልጆቼ ነገራቸው አይበላሽም። የደጋሚዎች ነገር ይበላሻል። የደጋሚዎች ስራ ይበላሻል አለኝ። በጣም በብዙ ነገር የምታዩት ነገር፣ ምድሪቱ ላይ የሚከናወን ነገር፣ ምድሪቱ ላይ የሚፈጸም ነገር፣ የሚያስደንቅ ነገር ታያላችሁ። ከዚህ በኋላ በደጋሚ ቤት ሬሳ ይወጣል። እግዚአብሔር እንደዚህ አለ፣ ብዙ ዘመናትን ጠበቅኩ፣ ብዙ ዘመናትን አለፍኩ፣ አሁን ግን የመጨረሻ ይበቀላሉ አለ። የገባ ሰው ለጌታ፣ የገባ ሰው ለጌታ ያው ከድግምት ቤት የሚወጣ ሬሳ አለ። ሰው ብቻ አይደለም፣ ዘንዶም ቤት ውስጥ ሞቶ እዛ አካባቢ ላይ በጣም አስጨናቂ ነገር ሆኖ በጣም ምንድነው እዚህ አካባቢ ላይ ተብሎ በፖሊስ ተጠንቶ ይደርስባል። እግዚአብሔር ማተኞች ምን